እሺ ተማሪዎች ፈተናችሁን አርሜላችኋለሁ ሴቶች ደፍነውታል ወንዶች እግር ብሉ ሁላችሁም ወርቃችኋል አሁን ስም እጠራለሁ እንዴ ምን ማለት ነው ሴቶች ብቻ ወሬ አታብዛ እካካም እሺ ቤቲ አቤት ሸርዬ ቤትዬ የኔ ማር የኔ ዓለም ማራለሽ አረ ምን ፈጠሽ ቤትዬ ከ40 49 አመጣሻል ጎ እሺ ናቲ አቤት ቲቸር አንተ ድንጋይ የመላጣ ልጅ ከ40 -6 አመጣል -6 አመጣል አንተ ድንጋይ እሺ ሂሩት አቤት ቲቸርዬ ሂሩትዬ የኔ ቆንጆ የኔ እናቴ ምትክ ቁርጥ ምየን መሳይ ከ40 50 አግኝተሻል 50 እሺ ዘላለም አቤት አቤት አንተ ደደብ የደደብ መሪ እንዴ ምንድነው 240 ነው ያመጣው ይሄ የኔ ፈተና አይደለም ይሄ የኔ ፈተና አይደለም ምንድነው 240 ኮድ ያመጣው 240 ሰርቻለሁ እኮ በደም እንዴ ምንድነው 240 ነው በጣም ምን አከሳለኝ እንከሳለን ወንዶች እንከሳለን የወንዶች አዎ እንከሳለን እንዴ ምንድነው ተተኮንኩ የኔ ፈተና አይደለም እንከሳለን አከሳለኝ ምንድነው ዝም በሉ ወሸሎች ሰላም አሉ ጋሼ ሰላም ነው ይመስገነው አረፍ በሉ የመጣውበትን ዓላማ ሳላሳካ ልቀመጥ የላኩኝ ሰዎች አይፈቅዱም ምንድነው የመጡበት ዓላማ የመጣውበትን ዓላማ ልጆትን ለልጃችን እንዲሉን ነው ልጆትን ለልጄ በዚህ ዘመን ልጅ መዳር ከባድ ነው እና ጊዜው ምንም ከባድ ቢሆን ያርሶ ልጅ ቆማ ልቀር ነው እና ልጁ ጸባዩ እንዴት ነው ጸባዩማ ተመሳሳይ ነው መቼም አይቀር እንዴት ጠጥቶን ሰፈሪ በጠብጣል ሳይጠጣ ሰፈሪ በጠብጣል እና ልጁ ምን አለው ሰውየውማ ሙድም አለው ፈጣሪም አለው ያልኩት የራሱ የሆነ መኪናና ቤት አለው እርሶ ስንት አመቶት ነው እኔማ 70 አመቴ ነው እርሶ በ70 አመቶ የግሎት መኪናና ቤት አለዎት የለኝም ታዲያ እርሶ በ70 አመቶ ያላገኙትን እሱ በ25 አመቱ ከየት ያመጣል መቀመጫ በሚል ርዕስ የጻፈውን ጽሁፍ የሚያነብልን አዲሱ ልጅ መልካም በጣም ደስ ይላል እስቲ የጻፍከውን አንብብልን እንስማው መቀመጫ ሰማዩ ጠቁሯል በጣም ዳር ሆኗል ፀሐይዋ አናት ትበሳለች ውሃ ሲጠማኝ ፊት ለፊት ወዳየሁት ቅምቀማ ቤት ዘዋልኩ ፒፕል ድራፍቱ ላይ በጊዜ ተጥዷል እኔም ጃምቦዬን ኦርደር አድርጌ በላይ ሲጨልስ ያዳም ዘር በሙሉ ወደ በሩ ሾፍ ሲያደርግ የሀብታም ግቢ የሚያክል መቀመጫ ከበር ሲገባ ሾፍቱ እኔ ደግሞ ፈርዶብኝ ክብዳ መቀመጫ ነፍሴ ነው አጅሬ መቀመጫዋን አንደርድራ አምጥታ ከጎኔ ከነተሳቢ ፓርክ አታረገው መሰላችሁ አንድ ሁለት ስንባባል ተመቻቸን ኋላ ፒፕል እያየ መቀመጫውን ይዤ ላጥ አይ መቀመጫ እንደ ከበሮ ስቀጠቅጥ በጥርሴ እንደ ስጋ አረገው እንዲሁ ከመቀመጫ ጋር ስንጫወት ነጋ አይ መቀመጫ ወይ መቀመጫ ከማጋርነሽ እኔ ባፍቲ ነው ሊተከሉ ሲሉ ነው የደረስኩት ምንድነው ከማጋር የምራፍቲ አፍቲ ምንድነው ከማጋር ደህናማ ምንድነው የሚመለከቱት ምንድነው የሚመለከቱት ግቢውን ለማስፋት እቅድ አለኝ ያላልኩሽም በቀደም ግቢው መስፋት አለበት ፕላኑ መስተካከል አለበት ተመልከቺ እስቲ መትሪ አረኔ መትሪ እስቲ ተጋር እንደዚህ ሰፋ አድርገሽ ነው ግቢው እዚህ ለህንጻ ሊሰሩ ነው ሳይ በቃ ቆንጆ አይደለም ታዲያ የኮነ ያጎላል ጥሩ ነው ያጎላል ተከራይም ሊበዛልን አላ ምንም አይ ጥሩ ነው በቃሽ አይገቡም ታዲያ ምሳ ይበሉ አልበላም በላው ልበላ ነው በልቻለሁ አልበላም ትቻለሁ ግን ልምጣ ይምጡ
ውጣ በቃ እሺ አጣባና ዳንስ የማይለይበት ጊዜ ይጣ God have mercy. ከባድ ውሸት ከነገርከኝ እሸልማለሁ። ከባድ ውሸት አላረም አሽራ Okay. I've made money. What do you say? Run,